ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ልብ በሉ እንግዲህ ግን ጠንቋዮች፣ ዛራንጋሾች፣ ቃልቻዎች እንደዚህ እየቀያየጡ መንፈሳዊ ለመምሰል የሚያደርጉትን ነገር እዩ። ለምሳሌ ልበላችሁ። ለምሳሌ የታቦት ጃንጥላ የታቦት ጥላ ነው። ጠንቋይ ቤት ምን ያደርጋል? ግን ክርስቲያኑን ለመደለልና ለማስመሰል የታቦት ጥላ በጠንቋይ ቤት ቀጥሉ። የቄስ መስቀል በጠንቋይ ቤት ምን ይሰራል? ይሄው መስቀል አለ ብሎ ለማታለል የቄሱን መስቀል ገዝተው በጠንቋይ ቤት አስቀምጠዋል። ዳዊት ጠንቋይ ቤት ምን ይሰራል? ዳዊቱን ከነ ኮርቻው ከነ መክተቻው ከነ መያዣው እነሱ አይደግሙ፣ ቢደግሙት ያጠፋቸዋል። ተመልከቱ፣ አስተውሉ። እሺ፣ የሙሽሮች አልባሳት ቀዩን፣ ሰማያዊውን ሁሉንም አይነት የሙሽሮች ካባ በጠንቋዮች ቤት ምን ይሰራል? ተመልከቱ። አሁን እንግዲህ ክርስቲያኖቹ እዛ ሲሄዱ ሴቱንና ወንዱን ለማጋባት ነው። ያን አልብሰው ጠንቋዮቹ መርቀው አልብሰው የሚያጋቡበት ነው። ሰው ቤተ ክርስቲያን ሄዶ ካባ ለብሶ ሥጋ ወደሙ ተቀብሎ ይጋባል እንጂ የቤተ ክርስቲያኑን ካባ ወስደው ጠንቋይ ቤት አልብሰው እንዴት ይጋባሉ? ልብ በሉ። ይኸውላችሁ ልብሱ፣ ቀሚሱ፣ ነጠላው የእስላሙ የክርስቲያኑ አንድ ላይ ቀይጠው የእስላም ልብስ አለ፣ የክርስቲያን ልብስ አለ፣ ቀሚሱ አለ፣ ነጠላው አለ፣ ሽርጡ አለ። ሁሉም ነገር ተደባልቆ እስላሙ ሲመጣ የእስላም ክርስቲያኑ ሲመጣ ክርስቲያን ለመምሰል ተጠንቀቅ ወገን። ጠንቋይ ቤት ስዕል ምን ይሰራል? የመድኃኔዓለም ስዕል፣ የድንግል ማርያም ስዕል፣ የሚካኤል የገብርኤል ስዕል ጠንቋይ ቤት የተደረደረው ምን ሊሰራ ነው? ስዕሉ ለቤተ ክርስቲያን ነው የተዘጋጀው። ስዕል የሚሳለው በቤተ ክርስቲያን ነው። ሊሰገድበት፣ ሊጸለይበት፣ ሊመለክበት። ስዕል የእምነት መገለጫ ስለሆነ መድኃኔዓለም አባቴ ነው መገለጫ ነው። ድንግል ማርያም እናቴ ናት መገለጫ ነው። ቅዱሳን መላእክት ጠባቂ ረዳቴ ናቸው መገለጫ ነው። ጻድቃን ሰማዕታት መገለጫ ነው።
የእምነት መገለጫ ነው። እስቲ እንግዲህ ተመልከቱ። እዛ ደርድረው ይሄው የክርስቲያኖች ጃንጥላ፣ የክርስቲያኖች መስቀል፣ የክርስቲያኖች ካባ፣ የክርስቲያኖች ልብስ፣ የክርስቲያኖች ስዕል ይሄ ሁሉ አለ ለማለትና ለማስመሰል ይህን ሁሉ ጠንቋይ ቤት ሰበሰቡ። የህዝቡን ገንዘብ እየሰበሰቡ በዛ ገንዘብ ሁሉን ይገዙበታል። የነሱ ገንዘብ ከዚህ ውስጥ 3 ነገር አለ እንዳያችሁት። አንደኛው አለንጋ ነው። አለንጋው የሰይጣን መግረፊያ ነው። ይሄ ለነሱ ያለከለክላቸው። ሁለተኛው ጦር ነው። ሰይጣን ጦረኛ ነው። የሰይጣን ጦር ያስፈልገዋል። ስለዚህ ሰይጣን ጦር ነው፣ ጦረኛ ነው፣ የወንድሞች ከሳሽ ነው። ራዕየ ዮሐንስ ምዕራፍ 7 ቁጥር ምዕራፍ 12 ቁጥር 7 ይዩት። ጦረኛነቱን፣ አሳዳጅነቱን፣ ከሳሽነቱን ራዕየ ዮሐንስ 12 7 ላይ ተቀምጦላቸዋል። እባብና ዘንዶ ነው። ስለዚህ ጦር የራሱ። ሌላው የጅብ ቆዳ። የጅብ ቆዳ እንግዲህ ጠንቋዮች በጅብ ተከበው ይውላሉ፣ በጅብ ተከበው ያድራሉ፣ በዘንዶና በእባብ ተከበው ያድራሉ። ጅብ ገንዘባቸው ነው። ግን እንዳይቃወማቸው፣ እንዳይጣላቸው፣ እንዳይነክሳቸው በቆዳው አስደግመዋል። አያችሁት? የጅቡን ቆዳ አይታችኋል አይደል? በዛ በጅብ ቆዳው ተደግሞ ጅቦቹ ለጠንቋው እንዲሰግዱ ከእጁ ምግብ እንዲበሉ ያደርጋቸዋል። ምክንያቱም በጅቡ ቆዳ ተደግሞ ቤት ተቀምጧል ማለት ነው። አሁን ያያችሁት የጅብ ቆዳ እሱ። ጀበናው፣ ስኒው እጀበና። ጀበና ማለት እጀመና ማለት ነው። እጀመና ማለት ነው ጀበናው። ባለ 6 ፍንጅ፣ ባለ 12 ፍንጅ ጀበና ተሸክመው የሚውሉ ተሸክመው የሚያድሩ፣ በጀበና ሰይጣን ዲያብሎስን የሚለምኑበት፣ የሚሰግዱበት፣ ቡና የሚካድሙበት፣ ጫት የሚቅሙበት፣ የጫት ውሃ የሚጠጡበትና የሚያጠጡበት ፕሮግራም ነው። እስቲ ወገኔ እንዲህ የተደበላለቀና የተምታታውን ነገር እግዚአብሔር እንዲህ ብሎ ከልክሎሃል። ደግሜ ላንብብላችሁ። ኦሪት ዘዳግም ምዕራፍ 18 ቁጥር 9 አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዛ አሕዛብ የሚያደርጉትን ታደርግ ዘንድ እንዳትማር፣ እንዳታውቅ፣ ጥንቆላ፣ መተት፣ አስማት፣ ዛር፣ ቃልቻ የአሕዛብ ስራ ነው። አሕዛብ ነህ ማህተም አስሮ መስቀል አድርጎ አሕዛብ የሚሰሩትን ማድረግ። ልብ በል ይኸውላችሁ፣ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛ፣ ሞራ ገላጭ፣ አስማተኛ፣ መተተኛ፣ በድግምት የሚጠነቁል፣ መናፍስት የሚጠራ፣ አጋንንት የሚጎትቱ፣ አጋንንት የሚጠራ፣ ልብ በሉ፣ ጠንቋይ፣ ሙታን ሳቢ በአንተ ዘንድ ፈጽመው እንዳይገኙ እግዚአብሔር ከልክሎሃል። ከነዚህ ጠንቋዮች ጋር፣ ከነዚህ አስማተኞች ጋር፣ ከነዚህ ምናምንቴዎች ጋር እንድትኖር አልተፈቀደልህም። እነሱን እንድትከተል አልፈቀደልህም።
መጽሐፍ ገላጭ አለ፣ አጋንንት ጎታች አለ፣ በድግምት የሚጠነቁል አለ። አሁን አጋንንት የሚያንጫጩት እነዚህ መተት አስማት እንትና እያሉ በተራ በስማቸው የሚጠሩ ጠንቋይ፣ በድግምት ጠንቋዮች ማለት እነዚህ ናቸው። የትም ቦታ ያው ቤተ ክርስቲያን ውስጥ ዛሬ ገንዘብ እናገኛለን እያሉ ጠንቋዮች እነዚህ በድግምት የሚጠነቁሉትን በጀመና በስኔ ሳይሆን በድግምት የሚጠነቁሉትን ገንዘብ እንዲያሰባስቡልን እያሉ በየቤተ ክርስቲያኑ እነኚህ በድግምት የሚጠነቁሉትን ይጠሯቸዋል። ከዛ እነኚህ በድግምት የሚጠነቁሉት እትከሻቸው ላይ አስቀብረዋል፣ በኪሳቸው ይዘዋል፣ እጃቸው ላይ በመቁጠሪያው በመስቀሉ አስደግመዋል። መስቀሉን ብቅ ሲያደርጉት ያ መስቀል ላይ የተደገመው ነገር ይሰራል። መቁጠሪያውን ብቅ ሲያደርጉት መቁጠሪያው ላይ የተደገመው ነገር ይሰራል። እንደገና እነሱን ደግሞ እንዲያከብራቸው እላያቸው ላይ ተቀብሯል። ያንን ድግምት ይዘዋል። ስለዚህ በድግምት የሚጠነቁል ማለት እሱ ነው። ከዛ በኋላ መድረክ ላይ ይወጡና መቁጠሪያውን ያረጉና መስቀል ይይዙና መተት አስማት እንትና እያሉ በስማቸው ለይተው ይጠሯቸዋል። ከዛ ብድግ እያለ ይፈርጣል፣ ይጮሃል። ህዝቡ አጋንንት የሚያወጡ ይመስለዋል። አይደለም። ይሄ ማቆራኘት ይባላል። አጋንንትን ማውጣት ሳይሆን አጋንንትን አዳብት ማድረግ፣ አጋንንትን ማቆራኘት ነው። ይሄ ማንንም ጠይቁ፣ መጽሐፍ ቅዱስንም አንብቡ፣ ማንን ገድልም ድርሳንም አንቡ። ይሄ ማቆራኘት ይባላል። አዳብት ያደርጓቸዋል። ከዛ በኋላ ያ ሰው በሽተኛ ይሆናል። እነሱ ግን ገንዘባቸውን ሰብስበው አቦ ተብለው እከሌ መጣ ተብለው ይሄዳሉ። እና እናቶች፣ አባቶች፣ እህቶች፣ ወንድሞች ይሄንን ፈጽሞ አታድርጉ። ስለዚህ ስር በጣሾች አሉ፣ በስር ምናምንቴዎች፣ መጽሐፍ ገላጮች፣ ጠንቋዮች፣ አስጠንቋዮች ሄደው አጋንንትን ከቦታው ከባህር የሚጎትቱ የሚጠሩ የሚጠነቁሉ እነዚህ ሁሉ ናቸው። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች እነዚህ ደግሞ ካህን ከሆነ ሻሽ ጠምጥሞ መስቀል ይዞ ካባ ለብሶ ካህን መስሎ ይጠነቁላል። ሴቶች ከሆኑ እንግዲህ እንዳያችሁት ኮተት ሰብስበው አስመስለው ይኖራሉ። ሌላው መርጌታ ከሆነ ደግሞ እንደዚሁ እግዚአብሔርን ክዶ ይተበትባል፣ አጋንንት ይጎትታል። እና እንደዚህ አይነት ተብታቢዎች፣ መተተኞች፣ አስማተኞች እነዚህ አጋንንትን የሚጎትቱና ለሰው ጠንቅ የሆኑትን ሰዎች እግዚአብሔር ከልክሏቸዋል። ካንተም ይባረራሉ ይላል። ካንተም ይባረራሉ። አንተ አትስገድላቸው፣ አንተ አትከተላቸው፣ አንቺ አትስገድላ አትከተያቸው። እንደዚህ አይነት መድኃኒት እንሰጣለን፣ እንዲህ እናደርጋለን፣ ሀብታም እናደርጋለን፣ እድሜ እንቀጥላለን፣ ጤና እንድታገኙ እንታደርጋለን፣ ሀብት ስራ እንድታገኙ፣ ሰው እንዲወዳችሁ እንደዚህ እናደርጋለን። ክታብ ጽፈው ይሄን ባንገተ ያዝ፣ ቤትህ ቅበር፣ ፍራሽ ውስጥ አድርግ፣ ሚስትህ እንድትወድህ ባልሽ እንዲወድህ፣ መስተፋቅር ምናምንቴ ነገር በቃ ይሄንን ነፃ አምልኮት የማታመልኩ ክርስቲያኖች ተበልታችኋል፣ ጠፍታችኋል። ወገኖች ከእግዚአብሔር ትእዛዝ ውጭ ናችሁ። ሁለት ነገር ልክ እንደዚህ እንደ ጠንቋይ ቤት ድብልቅልቅ ያለ ነገር ጃንጥላ፣ መስቀል፣ የዥብ ቆዳ ጀበና፣ ስኒ ምን ያደርጋል? እንደዚህ የተደባለቀ ነገር። ተጠንቀቅ ወገኔ፣ ተጠንቀቅ። አስመሳዮች በመንደር አሉ፣ አስመሳዮች በቤተሰብ አሉ፣ አስመሳዮች በገጠር በከተማ አሉ። አስመሳዮች እነኚህ ጅቦች ናቸው። ጅቦች የሰውን ሀብት ንብረት የሚሰበስቡ የሚበሉ፣ በኋላ ግን አብደው የሚሞቱ፣ ኋላ ግን አእምሮ የሌላቸው፣
ኋላ ግን ወደ ገሃነመ እሳት የሚጣሉ ጠንቋይም አስጠንቋይም አብሮ ይገባል። በእነሱ ፍዳ ይሞታል። ስለዚህ እናቶቼ፣ አባቶቼ፣ እህቶቼና ወንድሞቼ ዛሬ ታላቁ ነቢይ ኢሳይያስ አክዓብና ኤልዛቤል የሚባሉ 850 ጣዖት አምላኪዎች እስቲ ይዋቸው። እስከ መቼ ድረስ ነው በሁለት ሐሳብ የምታነክሱት አለ ኢሳይያስ። እስከ መቼ በሁለት ሐሳብ ታነክሳላችሁ? አዎ አንተ አክዓብ እግዚአብሔርን ትተህ ጣዖት አመልክሃልና፣ አዎ ደምህን ውሾች ይልሱታል፣ ትሞታለህ ነበር ያለው። አዎ በጦር ሜዳ ሞተ፣ ተወግቶ ሞተ። ሬሳውን ሲያጥቡ ውሾች ደሙን ላሱት። አየህ አክዓብ እንዲህ ነው። ኤልያስ የተናገረው ይሄውን ነው። ስለዚህ እነ ኤልዛቤልን እነ አክዓብን የተቃወመ ታላቁ ነቢዩ ኤልያስ ዛሬ ወደ ሰማይ በእሳት ፈረሶች ያረገበት ቀን ነው። በዚህ ቀን ደግሞ ንጹሐን ካህናት፣ ንጹሐን ምእመናን፣ ንጹሐን እስቲ ተመልከቱ። ካህናት ምን ሊያረጉ ነው? ጠንቋይ ቤት ሄደው በሬ የሚበሉ፣ ጠጅ የሚጠጡ፣ ጠላ የሚጠጡ ጠንቋይ ቤት ሄደው የሚጋበዙ ምን ሊያረጉ ነው? ተጠንቀቁ ወገኖች፣ ተጠንቀቁ። ስለዚህ ቃልቻዎች ቢጠሯችሁ፣ ለቃልቻዎች ነፍስ አባት የሆናችሁ፣ ለእንደዚህ አይነት ዛር አንጋሾች፣ ዛር ላለባቸው ለጠንቋዮች እንደዚህ ነፍስ አባት የሆናችሁ ወዮላችሁ። ስለዚህ ተጠንቀቁ። ስለዚህ እንደ ነቢዩ ኤልያስ ነገሥታትን የሚገስጹ የሚያስጠነቅቁ፣ ሕዝብን ወደ ጽድቅ የሚመልሱ ታላላቅ ብሔር በእነሱ በረከት ይጠብቀን። ለዛሬው ይህ መልእክት ነው ያለኝ። አነሳስቶ ላጀመረን አጀምሮ ላስፈጸመን ለልዑል አምላካችን ክብር ምስጋና ይድረሰው። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም